arra galgala live beena no deessa kana booda tokkummaa Oromoof jedhee waa baay'ee obsee bira darbee jira siigalee waan baay'ee jechaadha. Kanani dhimma kana himuu qabda beektaa. Agammaa tuffadhee agammaa ignore godhee bira darbeera garuu hin dandeenye amma. Gana aarsaa kafalta waayee aarsaa gurguddaa kafalta ishee aarsaa gurguddaa kafalta gana. ምንም ችግር የለውም እኮ በአንቺ ማንሽ ቀነኒ waan baay'ee jechaadha. Waan baay'ee dandeenya as geenye waan baay'ee dhoksine somnee fakkeessine bira darbine garuu har'a gadi baame haala kanaan odeeffamuun isaa gaarii miti achi booda shirkatti waan ta'e immoo hin beekna yeroo አመሰግነው ምክንያቱም አይተሻል ለስድስት ወር ሰሚያተን ነበረ ለስድስት ወር እናት በጣም አልቅሳለች እንጂ እናት አንድ ደቂቃ ማውራት አትችይም ነበረ ተስፋ ቆርጠው እንድድ ብለው ነበረ ዛሬ ግን ጠንካራም በቃ ሁላችሁም ይሄ ያንቺ ውጤት ነው ከማንኛውም በላይ እኔ በዚህ መልኩ አላቅሽም በጣም ጎበዝ ጀግና ጠንካራ ሴት ነሽ የሁላችንም ቅጥቀጣ ችለሽ የሁላችንም ስድብ ችለሽ ምክንያቱም እኛ ከሁለቱም ሳይድ ነበር አንቺ ጀግና ነሽ እግዚአብሔር ምስክሬ ነው ጎበዝ ድምፁ ናት ጃዋርም እግዚአብሔር ይስጥ ለእህት ለትንሿ ላቺ ለዛች የምታምሯ ስስቅ የምታምር ቀኑዬ ድምፁ ናት ከቤተሰቧ ጎኑን ጃዋር አውቃለሁ በጀግንነት በብዙ ነገር በቅርበት እመጣለሁ እባክህን አሁንም ከጎኗ በተለይ መፍትሄ አታ ያግዛት ሰው አታ አይዞሽ ብሎ በለቅሷ ቀን እንኳን በቀብሯ ቀን እንኳን አይዞሽ ብሎ ቅፍ የሚያረጋት ሰው ያጣቻችን እናት ዛሬ ሰምታታል ጂጂዬ እግዚአብሔር ይስጥሽ because of you እኛማ ምንም አልነበርንም ሚሰማን አልነበረም አንቺ ትናንትም ዛሬም ስትመጪ ሁሉም ሰማሽ አየሽ አንዳንድ ጊዜ እግዚአብሔር የሆኑ የተዘጉትን ነገሮች በምን መንገድ እንደሚከፍት አታውቂም በሆነ ነገር መጣና በርቻንች አንቺ ጠንክረሽ ካላልሽኮ አንቺ ጠንክረሽ መልዕክት ካላስተላለፍሽና አንቺ ጠንክረሽ ባትኖር ኖሮሽ አልቻልኩም ጂጂዬ ስላልቻልኩ ነው እንጂ ደስ ብሎኝ ነው በምልሽ እሱ ተፈታ ተብሎ ቤተሰቡ ያለቀሰበት ቀንና ዛሬ በደስታ ያለቀስኩት ነው የደስታ ነው ደስ ብሎኝ አንቺ ጊዜሽን ሰጥተሽ ኪራዬም አንዳንድ ነገር የተሳሳትኩትን እያስተካከለች ሁሉም አንድ ላይ ሆኖ ዛሬ ላይ ሲመጣና ያቺ የተረሳች ቀን ነው እንደገና እንደ አዲስ ስታበብ ፊቴ ላይ የቱ እንደሚመጣ ታውቂያለሽ የምትስቀው ሳቅ ያቺ የምታምሯ ጥንጥዬ ተስፋ የነበራት የሆነ ሶሻል ሚዲያ ላይ መታ ያቺ በቃ ጥርሷ ነው የሚመጣብኝ የሆነ ፈገግታዋ ነው የሚመጣብኝና ዛሬ ልክ አለ አይደለ ተናግረሽም መማትቺ ግን የደስታ ነው በቃ ድምጿ ከፍ ስላለ ነው እንጂ ሌላ ምንም በቃ ከፍ አለ እሱ ፔጅ ላይ ብዙ የውጭ እንትኖች ስላሉ ገባሽ ትልቅ እሱ መስዋዕት ያደረገ ሰው ነው እና እንዴት ዝም እንዳለ ቴንክ ዩ ጃዋር እግዚአብሔር ይስጥ አሁንም ለትንሿ እህት ድምፅ እባክህን ጂጂዬ አንቺም ኪራዬም ሁላችሁም ጊዜያችሁን የሰጣችኋት ስፔሻሊ ደግሞ ከመጀመሪያም ጀምሮ ሁላችሁም ስቲል ፖስት እያደረጋችሁ ሪፖስት አድርጉልን እባካችሁ ስላችሁ ሁላችሁ አንድ ከአንድ አልልም እግዚአብሔር አምላክ ይክፈላችሁ ጂጂዬ እኔ ላንቺ ምንም ቃል የለኝም ብዙዎች ናቸው ከመጀመሪያ ጀምራችሁ እውነትን እኛ አንዳንድ ጊዜ ደማችን ይመራል ገባችሁ የሆነ ነገር ብንሳሳታለን ብለን ነው ዝም ያለው በቃ ህግ ደግሞ ህጋችን እውነቴን ነው እኔ ህግ አከብራለሁ በቃ ህግ ፍትህ ይሰጠኛል ብዬ ነው የምለው አሁንም እርግጠኛ ነኝ አሁንም እናከብራለን ፍትህ እንጠብቃለን እንጂ ዝም አላለን እናንተ በውጭ ስታለቅሱኛ እኔ በውስጥ እያለቀስኩኝ ነው ኦኬ ዝም የሚላችሁ የለም እንዴ እሷ እኮ ኢትዮጵያ እኮ ናት ኢትዮጵያ ብቻኛ ምን ነው ጉልበቱ በኖረና ለዓለም ሴቶች በቆመ እና ሶፊ በጣም እግዚአብሔር ይቅርታ እኔ ብዙ ነገር ተናግሬሻለሁ ምክንያቱም ቸኮልሽ ብዬ ነው እና ይቅርታ ባንቾኩል ብዬ የሚለው ፈርቼ ነው እና ነገሮች በሌላ በሽፍም ሄዱ ማለት በሌላ ሄደው ግን አንቺ ደግሞ ለፊት ተጋፍጠሻል እና አሁንም ለእውነት እኛ እውነት ነው የምንፈልገው እኛ ፖለቲካ ማንፈልግም ለእውነት ቁሙልን ፍትህ ስጡልን ካልሆነ እኛ እውነት ነው ይሄ ነገር ፍትህ ካላገኘ እኛ ደግሞ በምንችለው በሚዲያችን እንቀጣቸዋለን
ይህን ግልጽ ነው የምነግራት። ሙዚቀኞችን እንቀጣለን፣ ፍትህ አጥተናል ብለን እንላለን። ይሄ ፎቶ እኔ ፍትህ ካላገኘች ከዚህ በኋላ ይሄ እኔ ፔጅ አለ የቀነኒሳ ፔጅ የቀነኒ ፔጅ በቃ ቀነኒ ፍትህ ካላገኘች እኔ ከዚህ ላይ ነው የሚቀር ይታፋለታል። በቃ ይግባ። ሚሊዮን የገደሉብንን በሚሊዮን ስንት ዓመት የበደሉንን ይቅር ብለናል አይደለም? ይቅርታ ብሎናል አይደል? እንዴ ጠቅላይ ሚኒስተሩ ይቅርታ በቃ ብለዋል አይደለም? ምን ሆነ ነው ለራሳችን ልጅ ይቅርታ ማንነው? ይግባ። ሶፊ እንኳን ደስ አለሽ። ጀዋር ለጥፎታል። አዎ ጂጂዬ፣ እኔ በዚሁ አጋጣሚ ማስተላለፍ የምፈልገው የኢትዮጵያ አርቲስቶች በተለይ የኦሮሞ ልጆች በደንብ ያውቃሉ። ዝምታቸውን ይስበሩ፣ ይውጡና ይንገሩን። የኦሮሞ ሙዚቃ ቦይከት እናድርግ። ነገ ችግር ቢደርስባቸው የሚጮህላቸው ድምፅ የሚሆናቸው ይሄ ህዝብ ነው። ያውቃሉ፣ በደንብ ያውቃሉ። የዛን ቀን ከቀብር ስርዓቱ አንስቶ የእሷን ቤተሰቦች እስከ ማጽናናት ቢያንስ ነፍስ ይማር ሰው 2 ፊደል ፌስቡክ ላይ ፖስት አድርገው ይሄ እዚህ ጉዳይ ውስጥ እንዳሉበት ይሄንን ጉዳይ በደንብ ማወቃቸውን የሚያሳይ ነውና ዝምታቸውን ይስበሩ። ዛሬም ጊዜው ገና ነው። ይውጡና ይናገሩ። በስርዓቱ እችን ልጅ የገደላት ማን ነው የገደላት? ምናልባት አንቺ እንዳልሽው እኛ በጣም ትልልቅ ሰዎች አሉ፣ የገዳ ስርዓት አለን። መንግስት እንኳን ጣልቃ ባይገባበት ከመንግስት የበለጠ ፍትህ የሚሰጥ ፍርድ የሚፈርድ የሆነ ስርዓት መዋቅር ያለን ህዝቦች ነው። ስለዚህ ወደዚህም ከመምጣት ከተቻለ ወደዚህም መጥቶ በዚህ ፍትህ ስርዓት ውስጥም ታይቶ የገዳይነትና የሟችነት ፍትህ ላይ ተቆሞ ፍትህ ሊሰጥ የሚችልበት የኢትዮጵያ ህዝብ ሊያቅ የሚችልበት ሁኔታ መፈጠር አለበት። እንደዚህ ተዳፍኖ ቀነኒ ሞተች፣ አዎ ሞተች፣ ዳግም አትመለስም፣ ኦኬ አትመለስም። ግን በደሟ ላይ ትላንት ያሳደጓት ትላንት መከራ በልተው እታች ብለው እላይ ብለው መከራ አይታ ያሳደገች እናት አላረፈችም፣ አታርፍም። እኛም አናርፍ። ያላረፈች ነፍስ አለች። በግፍ የተበደለች በግፍ የተገደለች የፈሰሰ ደም አለ። ይሄን የፈሰሰ ደም ሁሉም በሚባል ደረጃ ዝምታውን ሰብሮ አሁንም ይሄ ልጅ ወደ ህግ መጥቶ አሁንም የፍትህ ስርዓቱ ወደ ኋላ ተመልሶ ተፈትሾ እነዚህ ፒክቸሮች ዛሬ የተለቀቁ ፒክቸሮች ቀነኒ አዱኛን ማን እንደገደላት ከበቂም በላይ ማስረጃ ናቸው። ህግ ካለ ማለት የህግ ስርዓቱ እውነት እዛች ሀገር ላይ ህግ የሚፈርድ ከሆነ ህግ የሚሰራ ከሆነ አሁንም ይሄ ፒክቸር ለዚሽ ልጅ ወዘተ እኔ ችግር የለብኝም። እኔ ህይወቴን ልሰጥ ይችላል። እኔ ይሄን ስለተናገርኩኝ ሊገለኝ የሚፈልገኝ ሰው ካለ ኢትስ ኦኬ፣ ችግር የለውም። እኔ ሞቼ እዚች ልጅ ፍትህ የምታገኝ ከሆነ የዚች ልጅ ገዳይ የሚወጣ ከሆነ ችግር የለም። እኔ ነፍሴን ልሰጥ ይችላል። ለዚህ የሚያደርጉ ሰዎች ስላሉ እኔ ለማስፈራራትም ምንም የምፈራው ነገር የለም። የሚመጣም ነገር ካለ ችግር የለም። እስከ መጨረሻው ድረስ እንደሰራራን እኮ የህግ አካላት አይደለም የምታስፈራሩን፣ ቤተሰብ፣ ጓደኛ፣ ውሸታሞች ልትሆኑ ትችላላችሁ። እኛ ግን በሀገራችን ህግ ትልቅ ተስፋ አለ፣ እንተማመናለን፣ ፍትህ እናገኛለን። ምንም አይደለም። ጠቅላይ ሚኒስትራችን ይስሙልን፣ የገለቴን ጉዳይ እንደሰማ እና ኃይሌ ገብረስላሴ የሚስሙልን፣ ሁሉም የኢትዮጵያ ትላልቅ ሰዎች የተባላችሁ በሙሉ ፍትህ ስሙን። እህታችሁ ያለፈው